ሰላም ውድና የተከበራችሁ የሀገሬ ልጆች እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በያላችሁበት ይብዛልኝ። እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ አደረሰን እላለሁ የሀገሬ ልጆች። ያው እንደምታዩት እኛ ስራችን ጨርሰን ማታ ማለት ነው። ያው ብዙም ደስ አላለንም ተደባብረን ነበረ ያኔ ስራ በዝቶብን ማለት ነው። አገርም ስንደውል ስልክም አይሰራ ምናምን። ያው እንትን ጓደኞቼ ደብሯቸው ነበረ ዞሮ ዞሮ እኔ ደግሞ ደህና ነኝ እግዚአብሔር ይመስገን። አሁን ደግሞ እዚህ ጋር ጸሎት እያደረግን ነው ዳቦ ልንቆርስ ማለት ነው። ጸሎት እያደረግን ነው። አንዷ ጓደኛዬ ስልኳ እየጮኸ ስለነበረ ነው እንትኑ ድምጽ ያልገባው ማለት ነው። ድምጹን ሳይለንት አድርጌው ነው ምክንያቱም ኮፒራይት ያስይዘኛል ዩቲዩብ ማለት ነው። ለዛ ነው ሳይለንት ያደረኩት የኔ ውዶች። አባታችን ሆይ እና እያልን ነበረ አባታችን ሆይ ብለን የቆረስነው ዳቦውን ማለት ነው። እስከመጨረሻ ድረስ ተከታተሉን ውድና የተከበራችሁ የሀገሬ ልጆች። እንግዲህ የዘንድሮ አመት በእንደዚህ አይነት ሁኔታ አሳልፈናል። ቀጣይ አመት ደግሞ ሰላም ፍቅር አንድነትን ሀገራችንን ሰላም አድርጎት ሀገራችንን ብንገባም ባንገባም እንግዲህ ፈጣሪ ያውቃል እሱ ነው የሚያውቀውና ባለንበት ሰላም ሁላችንም በሁሉም አለም ላይ ያለን ሰላም ብቻ ይስጠን ፈጣሪ። እና እንደኛ ሀገር ደግሞ በዓል የሚከበርበት ሀገር የለም። ሀገራችን ጥምቀት በደንብ ደምቆ የሚታየው ሀገራችን ላይ ኢትዮጵያ ላይ ነው። እና እዚህ ሀገር እንግዲህ ብዙ አመት ብንቀመጥም እንደዚህ አይነት በዓል አይተን አናውቅም። እና በጣም ነው ደስ የሚለው ማለት ነው። እዚህ ጋር ያው ስልኩም እየጮኸ ስለነበረ ድምፃችን ተቆርጦ እንትን ብሏል ጠፍቷል ማለት ነው። እዚህ ጋር እንግዲህ ታላቃችን እህታችን ናት። ታላቃችን እሷ ናትኝና እሷ ነው የምትቆርሰው ዳቦውን ማለት ነው። ድምፃቸው ይገባ ደስ ይለኝ ነበረ ግን ኮፒራይት ስለሚያስይዝ ሌላ ጩኸት ስለነበረ ነው ያጠፋሁት ማለት ነው። እዚህ ጋር ዳቦ ተቆረሰ። ታላቃችን እህታችን ናት። እኔ በደንብ አልታይም ካሜራው ከልሎኛል በደንብ ነው አልታይም ማለት ነው። ያው መጀመሪያ ስላያችሁኝ በቂ ነው። እና ዳቦ ቆርሰናል እዚህ ጋር ማለት ነው እንደምታዩትኝ እንጂ ነጠላ ምናምን ለብሼ ነበረ ግን አልታይም በደንብ ካሜራው በደንብ አላሳየኝም ማለት ነው። እና አሁን እራት ልንበላ ነው። እራት ልንበላ ነው ያው እኔ ነኝ መጀመሪያ የጀመርኩት። እንብላ ይሄ ሁሉ በየአይነት ሰራን የሚገርማችሁ ይሄን ሁሉ በየአይነት ሰራን። የት አባታቸው ካሜራ አትፈሩም እንዴ የምትሉን ልጆች አላችሁ አንዳንድ ጊዜ ምን እናርግ ታዲያ? እንዴ ካሜራም ቢሆንም እኛ አንፈራም የሀገራችን ምግብ ስንሰራ አንፈራም። ሴትዮም ምንም አትልም አትቆጣም ብዙም እንደዚህ ብንሰራም አትቆጣም ሲጀመር አንዱን ሰርተን ስንጨርስ አንዱን ወደ ክፍላችን ነው የምናስገባው እንጂ ሁሉንም እዛ አንደረድርም አይኗ ላይ ማለት ነው። አንዱን ሰርተን ስንጨርስ አንዱን ወደ ክፍል እናስገባለን። ለዛ ነው ይሄ ሁሉ በአይኗ ብታይማ ያው ለብዙ ሰው የምንሰራ ነው የሚመስላቸው። በአይኗ አታይም ስንሰራ አንድ እያለን ሰርተን በየክፍሉ ነው የምናስገባው ማለት ነው። እና ለዛ ነው የኔ ውዶች እና ይሄን ይመስላል የጥምቀትን በዓል ያከበርነው በዚህ አይነት ሁኔታ ነው። ኢትዮጵያም ብንሆንም ከዚህ የበለጠ አንሰራም እውነት ነው የምላችሁ። ይሄ ሁሉ በቃ ኢትዮጵያ ብንሆን ራሱ በቃ እንደዚህ ነው የምንሰራው። እዚህ የበለጠ ምንም የሚሰራ ነገር የለም። 5 አይነት ነው ምናምን ነው የሰራነው ሽሮ ምኑ ሁሉም ነገር ነበረ። እውነት ለመናገር እኔ ይሄ ፋሲካ ልደት ምናምን ሲሆን ዶሮ ምናምን ሲሰራ ደስ ይለኛል ግን ብዙ በፍቅር የምወደው እንደዚህ አትክልት ነገሮች ነው እንጂ የስጋ ነገር ምናምን ብዙ አይመቸኝም። ዶሮ ወጥም ይሁን ስጋም ይሁን ምንም ብዙም አይመቸኝም በቃ እንደዚህ አትክልት ነገሮች ምናምን ነው ደስ የሚለኝ በአብዛኛው ማለት ነው። እንግዲህ እዚህ ቢራ እየቀዳን ነው ቢራ ልበላችሁ ወይስ ፔፕሲ ማለት ነው። እና ፔፕሲ እየቀዳን ነው እንደምታዩትኝ ይሄን ይመስላል ማለት ነው ውዶችዬ በዚህ አይነት ሁኔታ አክብረናል
እላችኋለሁ። እዚህ ጋር ያው እንትን እያልኳችሁ ነበረ እንጠጣ እንብላ እያልኳችሁ ነበር፣ ግን ድምፁ የመጀመሪያው ስላልገባ ነው ማለት ነው ቤተሰቦቼ። ይህን ይመስል ነበረ በዓሉ። ሁሉ ነገር አዘጋጅተናል። ደስ በሚል ሁኔታ ነው ያከበርነው ውዶቼ። እዚህ ጋር ካሜራውን ላቋርጠው ነበረ። እንግዲህ ሰላም ሆኑ ደህና ሁኑ እያልኳችሁ ነበረ እዚህ ጋር ማለት ነው። ያው ምንም ነገር አልተቀባባንም፣ ምንም አላልንም። በቻልነው ዝም ብለን ልብሳችን ቀየርን እንጂ ምንም ነገር አላረግን ማለት ነው። የዛሬ አመት በሰላም በፍቅር ያድርሰን እያልኩኝ ነበር። እዚህ ጋር ድምፁን አጠፋሁት ማለት ነው። ምክንያቱም ኮፒራይት ያሲዛን እንትኑ ስለነበረ ነው፣ ለዛ ነው። እና አሁን ደግሞ የምግቡን አሳያቸዋለሁ። ወደች ኑ ተናገሩ እያልኳቸው ነበረ። ኑ ጓደኞቼን ሰላም በሏቸው እያልኩ ነበር። ጂቱ መጣች። ጂቱ የውብዬ ቤተሰቦች እንኳን አደረሳችሁ እያለቻችሁ ነበር ማለት ነው። እንኳን አደረሳችሁ እና እንብላ። እያወራሁ ነበርኩ፣ ግን ታረጉታላችሁ ተቋረጠ ማለት ነው። ባይብያቻለ እዚህ ጋር ያው እንግዲህ የተሰራው ምግብ ስም ነው ማለት ነው። እዚህ ጋር ምስር ወጥ አለ። ምስር ወጥ በቀይ የተሰራ ማለት ነው። እዚህ ጋር ቀይ ስር አለ፣ ሽሮ አለ፣ ፈንዲሻ አለ እንደምታዩት ማለት ነው። ይሄ ደግሞ አልጫ ነው። ይሄን ይመስል ነበር። ብርቱካንም ዳቦም ሁሉም ነገር ገዝተናል። ዳቦ ራሳችን ጋግረን ነው፣ ወጥም ራሳችን ሰርተን ነው፣ እንጀራም ራሳችን የጋገርነው በቤታችን ማለት ነው። ከቤታችን ራሳችን ነው የጋገርነው። ይህን ይመስል ነበር ቤተሰቦቼ። እዚህ ጋር ደግሞ በቃ ሁሉም በቃ ይፍጨረጨራል፣ ልክ ሙዚቃ እንደሚችሉ ማለት ነው። የተፍጨረጨሩ ነበረ። እንዘፍናለን የዘገሊላ ዕለትን የሚለውን ምናምን ከፍተው ማለት ነው። ልክ እንደሚችል ሰው በቃ እየተፍጨረጨሩ ነበር። እየተፍጨረጨሩ ነው የነበረው። በቃ ዘፍናነን ምናምን እያሉ በቃ እሷማ በተለይ ማለት ነው ኢኮ ነው የምትባለውና ማለት ነው። እሷ በቃ ቀውጢ እያደረገች ነበረ ማለት ነው። እዘፍናለሁ እያለች ቀውጢ እያደረገች ነበረ። ብቻ ደስ ብሎን አፈታ ብለን ነበር የዋልነው። እግዚአብሔር ይመስገን ስለ ሁሉም ነገር። ያው የኛው ይሻላል እንዴ! ስንት አለም ይሄን የማያገኙ ጓደኞች ስንት አሉንና፣ ስለዚህ እግዚአብሔር ይመስገን እኛ ደስ ብሎን ነው የምንውለው። ደስ ብሎን ነው የዋልነው ማለት ነው። እያሳቁኝ ነበር፣ እውነት እያሳቁኝ ነበር ጓደኞቼ። እና ይሄን ይመስል ነበር። ያው እኔ መጀመሪያ ላይ ብቻ መስለኛል የምታየው። ያው ጓደኛዬም እዚህ ጋር እየቀረጸች ነው፣ እኔም እየቀረጽኩ ስለነበረ እዚህ ጋር መጣሁ። እዚህ ጋር ደግሞ አልቆይም፣ ወደዛው ነው የጠፋሁት ማለት ነው። እየቀረጸች ነው ለጓደኞቿ ለቤተሰቦቿ ለመላክ ማለት ነው። እንደዛ ስለነበረ
እየቀረጹ ነው የነበረ ጓደኞች እዚህ ጋር እና ይሄን ይመስል ነበረ ውዶችዬ። ይህን በመሰለ መልኩ ነው ያከበርነው እንግዲህ ጥምቀትን ማለት ነው። በጣም በአሪፍ ሁኔታ አክብረናል ውዶችና የተከበራችሁ የሀገሬ ልጆች። እና በያለንበት እግዚአብሔር አምላክ እቅፍ ድግፍ አድርጎ ይጠብቀን። ሀገራችን ሰላም፣ ፍቅር፣ አንድነቱን ያምጣልን። ደስ ይላል ድባቡ ምናምን በምናየው በጣም ደስ በሚል ሁኔታ ነው ያለፈው ብዬ አምናለሁኝ። እንግዲህ በቲቪ በማየው ማለት ነው በጣም ደስ በሚል ሁኔታ ነው እያለፈ ያለው ጥምቀት። እና እግዚአብሔር አምላክ አምና ዘንድሮ ይሻላል፣ ከታች አምና ደግሞ አምና ይሻላል። እንደዛ እያለ እየተሻሻለ ይሄዳል ብዬ ተስፋ አደርጋለሁኝ። እና በጣም ደስ ይላል የሀገራችንም ያለው ሁኔታ። ቀጣይ አመት ሲሆን በሀገራችን ገብተን ያሰብነው ተሳክቶ ማለት ነው። ያሰብነው ተሳክቶ ፈጣሪ ብሎት በሀገራችን የምናከብር ያድርገን። ካልተሳካልን ደግሞ እግዚአብሔር አምላክ ጤና ብቻ ይስጠን። በዚሁ በሰው ሀገርም ቢሆን እናከብራለን። እና ስለነበረን ቆይታ ከልብ ነው የምናመሰግነው። ውድና የተከበራችሁ የሀገሬ ልጆች ሰላም ሁኑልኝ፣ ደህና ሁኑ። ቻው፣ ሰላም ሁኑልኝ፣ ያው ደህና ሁኑ። የሀገሬ ልጆች ሁላችሁ ስለነበረን ቆይታ ከልብ ነው የማመሰግነው። ቻው፣ ደህና ሁኑ።